ዓለም አቀፍ ሚዲያዎች በአሁኑ ሰዓት ስለ አንዲት ኢትዮጵያዊት ወጣት ብቻ እያወሩ ነው። የ29 ዓመቷ ሜላት ኪሮስ የአሜሪካን የፖለቲካ መዋቅር ገልብጣ የ30 ዓመት አንጋፋውን ባለስልጣን በምርጫ አውርዳለች። በህግ ዶክትሬት ዲግሪ ያላት ሜላት በፍልስጤም ጉዳይ ላይ ባላት አቋም ምክንያት ከስሯ ተባራ ነበር። ኑሮዋን ለማሸነፍ በካፌ ውስጥ ባሬስታ ሆና ቡና እያፈላች ነበር ለምክር ቤት አባልነት የተወዳደረችው። ዓለም አቀፍ ሚዲያዎች ምን አሉ? ድሉ የዓለምን ሚዲያዎች ክፉኛ አስደንግጧል። ሲኤንኤን ይህ የአሜሪካን ፖለቲካ ያናወጠ ማዕበል ነው ሲላት፣ ታይም መጽሔት በሚሊዮን ዶላር የሚንቀሳቀሰውን የኮርፖሬት ፖለቲካ የሰበረች ድንቅ ወጣት ብሏታል። አልጀዚራ ደግሞ በገንዘብና በስልጣን ከሚበልጧት ኃይሎች ጋር ተጋጥማ ማሸነፏን የፖለቲካ ታምር ሲል ገልጾታል። ሜላት አሁን በቀጥታ ወደ አሜሪካ ኮንግረስ እያመራች ነው። ተስፋ ላለመቁረጥና ለማሸነፍ ትልቅ ማሳያ የሆነችውን ይህችን ኢትዮጵያዊት ኮከብ ካደነቃችሁ ቪዲዮውን ላይክና ሼር አድርጉት። እናንተ በድሏ ምን ተሰማችሁ? ኮሜንት ላይ አጋሩን። በዓለም መገናኛ ብዙሃን የፊት ገጽ ላይ የወጣችው ኢትዮጵያዊቷ ወጣት የ29 ዓመቷ ሜላት ኪሮስ አስገራሚ የፖለቲካ ህይወቷን ትላንት አውርተን ነበረ። ዛሬም ማሸነፏን ለእናንተ አጋርተን ነበር። ነገር ግን ታሪኩ እዚያ ላይ አያበቃም። ዓለም አቀፍ ሚዲያዎች አሁን ይፋ እንዳደረጉት ከሆነ ከዚህ ታሪካዊ ድል በስተጀርባ በአሜሪካ ፖለቲካ ውስጥ ትልቅ የዶላር ጦርነት እየተካሄደ ነው። ዛሬ ሜላት ኪሮስንና ሌሎችን የዲሞክራሲያዊ ሶሻሊስት እጩዎችን ከጀርባ ሆኖ እየረዳቸው ስላለው የአሜሪካ ቅድሚያ የሚሰጣቸው አሜሪካን ፕራዮሪቲስ ስለተባለው አዲስ ሱፐር ፓክ ሚስጥር በጥልቀት እንመረምራለን። ኤአይ ፓክና አዲሱ ተከላካይ ከ2 ዓመት በፊት ኤአይ ፓክ የተባለው እጅግ ሀያል የእስራኤል ደጋፊ ቡድን በሚሊዮን የሚቆጠር ዶላር በማውጣት እስራኤልን በግልጽ የሚተቹትን እንደ ኩሪቡሽና ጃማል ባውማን ያሉ ተራማጅ የአሜሪካ ምክር ቤት አባላትን ከስልጣን አውርዶ ነበር። ያኔ ተራማጆቹ ክፉኛ ተመተው ነበር። ነገር ግን በዚህ ዓመት የአሜሪካ ቅድሚያ የሚሰጣቸው የተባለ አዲስ የገንዘብ ማሰባሰቢያን አቋቋመ። ይህ ቡድን እስካሁን 5.6 ሚሊዮን ዶላር በማውጣት የእስራኤልን ተጽዕኖና በጋዛ ላይ ያለውን ጦርነት የሚቃወሙ ወጣት ፖለቲከኞችን በገንዘብ መደገፍ ጀምሯል። ምንም እንኳን የኤአይ ፓክ በጀት 34 ሚሊዮን ዶላር እጅግ ግዙፍ ቢሆንም ይህ አዲስ ቡድን ግን ወሳኝ በሆኑ ቦታዎች ላይ ስልታዊ ወጪ በማድረግ የፖለቲካ ማዕበሉን እየቀየረው ይገኛል። በኮሎራዶ ዲስትሪክት 1 ምርጫ ወቅት አንጋፋ ዲያና ዲጌት ከ1 ሚሊዮን ዶላር በላይ የውጭ ፈንድ በማግኘት ሜላትን ጽንፈኛና ጸረ እስራኤል በማለት ማስታወቂያዎችን አሰርተውባት ነበር። በምርጫው የመጨረሻ ሳምንት ግን የአሜሪካ ቅድሚያ የሚሰጣቸው ቡድን በድንገት ጣልቃ በመግባት 150,000 ዶላር በቴሌቪዥን ማስታወቂያዎች ላይ አፈሰሰ። ይህ ድንገተኛ የገንዘብ ድጋፍ ሜላት የደረሰባትን ጥቃት እንድትከላከልና በመጨረሻም ባለ 6% ልዩነት ድል እንድትቀዳጅ ትልቅ አቅም ሆኗታል። ቡድኑ ከሜላት በተጨማሪ በኒውዮርክ የዳሪያ ሊዛ አቪላ ቼቫሊየርን እንዲሁም የክሌር ቫልዴዝን ታሪካዊ ድሎች በከፍተኛ ደረጃ ደግፈዋል። የዚህ በሚሊዮን የሚቆጠር ዶላር የሚያንቀሳቅሰው ቡድን ዋና ለጋሾች እነማን እንደሆኑ ሲፈተሹ አስገራሚ መረጃዎች ወጥተዋል። ዋናዎቹ ለጋሾች ኦማር ሐሰንና መሐመድ ዋቃስ ጃቬድ የተባሉ ሙስሊም አሜሪካውያን የቢዝነስ ባለቤቶች ናቸው። እያንዳንዳቸው ከ1 ሚሊዮን ዶላር በላይ ለቡድኑ ለግሰዋል። የዚህ ንቅናቄ ዋና ዓላማ ምንድነው ካላችሁ፣ ለቡድኑ ቅርብ የሆኑ ሰዎች እንደሚሉት በመጀመሪያ የአሜሪካ የውጭ ፖሊሲ በፍልስጤም ላይ ያለውን የሰዎች ክብርና የሰብአዊ መብት እንዲያከብር ተጽዕኖ መፍጠር ሲሆን፣ ሁለተኛው ደግሞ የዲሞክራቲክ ፓርቲ አመራሮች የሙስሊሙን ማህበረሰብ ድምጽ እንደ ቀላል ነገር መቁጠር እንደሌለባቸውና በፖለቲካ ውስጥ እውነተኛ ድምጽ እንዲኖራቸው ማድረግ ነው። በእርግጥ ይህ የገንዘብ ድጋፍ በትችት አልቀረም። የሜላት ተቃዋሚዎቹና ሌሎች መካከለኛ ፖለቲከኞች ተራማጆቹ ሁልጊዜ ፖለቲካ ውስጥ ትልቅ ገንዘብ መግባት የለበትም እያሉ ሲሟገቱ ኖረው አሁን ግን ራሳቸው በሱፐር ፓክ ገንዘብ መጠቀም መጀመራቸው ግብዝነት ነው በማለት ይወቅሷቸዋል። ነገር ግን የሜላት ደጋፊዎችና የዘመቻው መሪያቸው ምላሽ ግልጽ ነው። የኛ ዋና ዓላማ የፖለቲካ የገንዘብ አወቃቀሩን መቀየር ነው። ነገር ግን እስከዚያው ድረስ ጠላቶቻችን እኛን ለማጥፋት በሚሊዮን ዶላር እየተጠቀሙ እኛ በባዶ እጃችን ልንገጥማቸው አንችልም። ለማሸነፍ ያሉንን መሳሪያዎች ሁሉ መጠቀም አለብን ይላሉ።
የሜላት ኪሮስ ድል የንጹህ ህዝባዊ ፍቅር ብቻ ሳይሆን የተደራጀ የስትራቴጂና አዲስ እየመጣ ካለው የገንዘብ ሚዛን ጋር የተያያዘ መሆኑን አሁን በግልጽ አይተናል። በቀጣይ ሰኔ ወር በሚዙሪና በሚችጋን በሚደረጉት ምርጫዎች ላይ ይህ የኤአይ ፓክና የአሜሪካ ቅድሚያ የሚሰጣቸው ቡድኖች ጦርነት ይበልጥ ተጠናክሮ እንደሚቀጥል ይጠበቃል። እናንተ በአሜሪካ ፖለቲካ ውስጥ እየተደረገ ስላለው የገንዘብ ትንቅንቅ ምን ታስባላችሁ? ሜላት ኪሮስስ ወደፊት በኮንግረስ ውስጥ ምን አይነት ተጽዕኖ ታመጣለች? አስተያየታችሁን ኮሜንት ላይ አጋሩን። ቪዲዮውን ላይክና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ